ትግስት በሌላት ሌት ብዙ በጨከነች ወዳጅ ለወዳጇ ደብዳቤውን ጻፈች። ከመጻፏ በፊት ከጥቁር ሰማይ ላይ 3 ኮከቦች አየች። ለጥቂት ቅጽበታት በከዋክብቱ ላይ ሐሳቧን አቆየች። አንደኛዋ ኮከብ እጅግ የደመቀ ብርሃን ትረጫለች። ሁለተኛዋ ግን ደመቅ ትላለች፣ ከአንዷ ትሻላለች። ሶስተኛዋ ደግሞ እርሷን ትመስላለች። በሁለቱ መካከል ፈዛ ትታያለች። እሷን ለምትመስለው ብዕሯን አነሳች። ሁለቱን ከዋክብት ልቦናዋ ረሳች። አሁንም ዳግመኛ ከመጻፏ በፊት ከአንድ ዓመት በፊት በእርሱ የተጻፈ ደብዳቤዋን አየች። በደብዳቤው ሐሳብ የደም እንባ ነባች። እንባዋ ፍቅሩ ነው፣ መፈቀሯም እንባው። የሐሳቡም ሐሳብ እስከ ዘላለሙ አፈቅርሻለሁ ነው። በትንሹ ታምኖ ብዙ ያልወደደ ስለተፈቀረም ትንሽ ካላበደ በትንሽነቱም ያልተወላገደ ፍቅርን እንዴት ያውቃል እንዴት ይረዳዋል? ምን ነበር ይጻፍከው? ምንድን ነበር ያልከው? የሆነ መስመር ላይ አስተውዩ ብለህ ከታች ያሰመርከው ፊደል እስኪጠፋኝ እጄን ያሰርክበት የፍቅር ቀለማት የማይጠፉ ቃላት የእውነት መገነዣ ሌላ ያንተም እውነት ያንተ እውነት ፍቅር የኔ ፍቅር ፊደል ካፈቀረስ በቀር ፍቅርን ማን ይገልጻል? ማንበብ ክፉ ነገር መጻፍ መገላገል ይህ አይደል መታደል? ምን ነበር ይጻፍከው? ምንድን ነበር ያልከው? አስተውዩ ብለህ የሆነ መስመር ላይ ከታች ያሰመርከው ይልቅ ያናስታውሰህ የክራሩን ድምጽ አስታመው የዜማ ድምጽ ከዛ ይውጣ እኔም ክሩን ሆኜ ባንተ ጣት ልቀጣ። እኔ እናንተ እንዲያነን በሁለት አንድነት ዝንታለም የታሰርን በቅኝት ሚወጣ ጣትና ክርነን ወይም ድምጽና ክር ፍቅርን ጣት አርገነው በአንድነት ስንዘምር ምን ነበር የጻፍከው? ምንድን ነበር ያልከው? በጻፍከው መስመር ላይ መብረቅ ፍቅር አለ። የዝናብ ድምጽ የለም፣ ደመና ግን አለ። ከደመናው በፊት የደብዳቤህ ቃላት አንቺ ማለት ባህር እኔ ማለት ትነት በፀሐይ ፈገግታ ጮራን የምንፈጥራት አንቺ ማለት ጸጸት እኔ ማለት መዳፍ